ሰላም ሰላም የሀገሬ ልጆች ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። የዩቱብ ተከታታዮች ስላችሁ የእኔ ተከታታዮች እንዳይመስላችሁ፣ ምክንያቱ እኔ ምንም ተከታይ የለኝም። ማለት ያው ዩቱብ ላይ ያላችሁ ዩቱብ ለሚታዩ ነው። ለሚታዩ ሁላችሁም በተለይ የአረብ ሀገር ላላችሁ እህት ወንድሞቼ ማለት ነው ለሁላችሁም ሰላም ሰላም ብያለሁ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። እኔም ደህና ነኝና ግን ደህናም ሆኜስ አለ አይደል ጥያቄ አለኝ። ጥያቄ ማለት ነው የእውነት ጥያቄ። እስቲ ማናችሁ ናችሁ እንደኔ ያለ አይደለ? ከሀገራችን ስንወጣ ሁላችንም የራሳችን እቅድ አለና ሁላችንም የራሳችን እቅድና እንትን አለን። ስትራቴጂ ነው የሚባለው እሱ ነገር አለንና ማለት ነው። ቢያንስ የጊዜ ገደብ ምናምን የሚባሉትን ነገር እዛው ሀገራችን ላይ ሆነን ወስነን የመጣ ነው እና የሚመስለኝ እንደኔ። እንግዲህ እስቲ ስንቶቻችሁ ናችሁ ልክ አቅዳችሁ እንደመጣችሁ የሆነላችሁ? ቢያንስ አለ አይደል 2 አመት ሰራለሁ ብላችሁ 2 አመት ሰርታችሁ ለመጣችሁበትን አላማ ሳክታችሁ ቀዳዳችሁን ሸፍናችሁ ወደ ሀገራችሁ የገባችሁ ስንቶቻችሁ አላችሁ? ወይስ እንደኔ ያልገባ ለመጣበት አላማ አለ አይደለ ያ አላማ አልሞላ ብሎ ብቻ እንደኔ ተባክኖ መንገድ ላይ የቀረ አለ? እንዳለ ካላችሁ እስቲ እውነት መላበሉኝ። እውነት ለምሳሌ እኔ ማለት ነው እንግዲህ እንደማንኛው ሰው እንደማንኛውም ኢትዮጵያዊ 6 ወር ሰራለሁ ብዬ ነው ማለት ነው ከሀገር የወጣሁት። እውነት ያስቃላ። እኔ ራሴ ሳስበው በጣም ነው የሚያስቀኝ የምር። ከዛ እኔ ያለ አይደለ ትንሽዬ በጣም ትንሽዬ ቀዳዳ ነበረችብኝ ማለት ነው። ቢያንስ አለ አይደለ እኔ እንደ ሰው ባስብ እንደ ሰው አርቆ ሀሳቢ ቢሆን ኖሮ ከዛው አለ አይደለ ሰው ከዘመድ አዝማዱ ወይ ከጓደኛው ምናምን ተበድሮ ያን ነገር መሙላት መሸፈን ይችል ነበረ። ግን ደግሞ እኔ በተፈጥሮዬ በቃ ከሰው የሰውን እጅ ማየት ሰውን መጠየቅ የሆነ ነገር በቃ አልወድም በህይወቴ ማለት ነው። እና ስለዚህ እንደዚህ ስለሆንኩ ቢያንስ እኔ ሰውን ከሚጠይቅ ዘመዶቼን ከሚጠይቅ ጓደኞቼን ከሚጠይቅ ለምን አረብ ሀገር ሄጄ 6 ወር ሰርቼ ይሄን ቀዳዳ አልሸፍንም? 6 ወር ከሰራው በቃ ከዚህ አልፎ ይሄ ነገር ራሱ ያሳካልኛል ብዬ አስቤ ቆርጬ ወስኜ ከሀገሬ ወጣው ማለት ነው። ወይኔ ግን በጣም ይቅርታ እውነት። ከዛ ከሀገሬ ወጥቼ 6 ወር አይደለም 6 ወር ሰርቼ እመለሳለሁ ወደ ሀገሬ ወደ ቤተሰቦቼ ብዬ ወጣሁት። ሴትዮ ያው አሁን ድፍን 2 አመት 3 አመት ሊሆነኝ ነው። ማርያምን 3 አመት ሊሆነኝ ጥቂት ወራቶች ናቸው የሚቀሩኝ ማለት ነው። አይደለም በ6 ወር ልሸፍን የመጣሁት ቀዳዳ ጭራሽ ሰፍቶ አሁን ራሱ ገና 6 አመት ራሱ ቢሰራ የሚሸፈን አይመስለኝም እውነት ለመናገር ማለት ነው። እስቲ ይሄ ነገር እንዴት ሆኖ ነው? ለምንድን ነውስ እንደዚህ ሲሆነ? ይሄ ነገር እኔ ጋ ብቻ ነው ወይስ እንደኔ የተቸገረ ሌላ ሰው አለ? ሌላ ሰው ካለ እውነት ተጋግዘን አብረን መፍትሄ እንፈልግ። በእናታችሁ እርዱኝ፣ እውነት እርዱኝ። እኔ እርዳታ ስለሚያስፈልገኝ ነው። ወይ ያለ አይደል በቃ እኔ ነኝ ትክክል ያልሆንኩት ወይስ ደግሞ ይሄ የሚሰራው ብር ቆይ የት እንደሚገባ ነው የማይታወቀው። ምን እንደሆነ ነው እኔ ግራ ያገባኝ። ባካችሁ እርዱኝ፣ እውነት እርዱኝ፣ እርዱኝ፣ እርዱኝ። እንረዳዳ። አለ አይደል እንደኔ ተቸገራችሁ ካላችሁ አለ አይደል ጻፉልኝ፣ አብረን መፍትሄ እንፈልግ። ደግሞ እንደኔ ያልተቸገራችሁ እኔ ብቻ እንደዚህ የሚቸገር ከሆነ ደግሞ አሳክታችሁ አላማችሁን አሳክታችሁ ወደ ሀገራችሁ የተመለሳችሁ ደግሞ ያልተመለሳችሁም በቃ ለመጣችሁበት አላማ ካሳካችሁ እንዴት አድርጋችሁ እንዳሳካችሁ ንገሩኝ። እውቀታችሁን አካፍሉኝ ባካችሁ። አመሰግናለሁ።